ስርዓት ይኑርሽ። እጅሽን አነሳለሁ ብትይ ቃል ለሰማይ ለምድር አንጠለጥልሻለሁ። እማዬ መታኝ እኮ ነው የመጣችው። ማለት ይሄ በፍጹም አይነካዋትም። እሺ ስልክሽን ክፈችና እንየው። እማዬ ስልኳን ነው ተቀበያትና። ከፍተዋለሁ። ሲጀመር ከአናንተ ጋር ምንም ነገር አላወራንም። አይ ለምን ትከፍቻለሽ? ሲጀመር ያወራነው ነገር የለም እኮ። ምንም ከሌለው ክፈችና እንየው። ታዲያ ይከፈታል። ታከብቻለሽ እንጂ አያት ይታል እንዴት እማዬ አትፈታው ነው እማዬ። እማዬ አውቃ ነው እራሷ ናት ያጠፋችው። እራሷ ነች። አይ እንግዲህ አትንጫጩ። አባታችሁ ጉዞ ስላለው ይረፍበት። ሁላችሁም ወደ የክፍላችሁ ሂዱ። ሂዱ ወደ የክፍላችሁ ቀጥሉ። ደግሞ ዛሬ ምን ሆነሻል? ደህና ነኝ። አይ ቅር ብሎሻል። እኔ እኮ ያንቺን ደህንነት እንደዚህ አይቼ ነው የምለየው። ትናንት ስትጨቃጨቁ ነበር፣ እየሰማችሁ ነበረ። ምን ሆናችሁ ነው? ከናታን ጋር ተጣልታችሁ ነው እንዴ? ኧረ አልተጣላን። እሱም እኮ በሌሊት ነው ከዚህ ቤት ወጥቶ ሄደ። የት ሄዶ ነው? እኔ እንጃ። ታጣዬ ግን ተጣልታችሁ ነው አይደል? አልተጣላንም፣ ግን የተፈጠረው ነገር ትንሽ ገርሞኝ። ምንድን ነው? ንገሪኝ እስኪ ታጣዬ። አቢጌል የምትባል ልጅ ኪዲን ሲሆን ነው የምትገባው። ሁሉን አዋቂ አምላክ ብቻ ነው። ግን እሷ ነች አይደል የነገሩ መነሻ? ሰላሜ፣ ያው አንቺን አልደብቅሽም፣ ግን ለሌላ ሰው መናገር አይቻልም። እንዳትናገሪ እሺ? ምንድን ነው? ትናንትና እኮ ብታይ ማለት ነው ዳጣና ኤሚ። ሰላም ጋይስ እንዴት ናችሁ? ለማን ሁሉ ሰላም ነው ወይ? በያላችሁበት ሰላማችሁ ይብዛ። እንግዲህ የዛሬውን ክፍል ላይ የዳጣ ክፍል 16 እንደምትመለከቱት በጣም ማለት ሴንሲቲቭ ሆኜ ነበር። ያ ሜሴጅ ይታያል ብዬ ነበረ፣ ግን እንደጠበቅነው አይደለም። የሰይጣን ጆሮ ይደፈን። አልተሳካላትም አቢጌል። አፈር ብዬ ምር አፈር ብዬ አንቺ ቡዳ ማትረቢ። እዛ ማን ነበር? እሷንና ያንን ልጅ ነው ማጋባት። እሷ የሆነ ቢጤ ያላት ማለት ነው ዝና፣ ከሱ ጋር ይጋቡ የሚል አይቻለሁ እንደውም ኮሜንት ላይ እና ወድጄዋለሁ የምር። እና እቺ ሰይጣን አልተሳካላትም፣ ግን ማርያም ነው በቃ እንትን ብዬ ነበረ ማለት የሆነ በቃ ይነው ተጋለጡ። በቃ እሷም ማን ነው ያ ናታንም ከቤት ይወጣል በአፍሮ ያንን ቴክስት አይቶ፣ እሷም ደግሞ በቃ ሁለታቸውም ሼም ይያዛሉ። እናቲቱና አባትየው በእርግጥ ያምናሉ፣ ያንን ቴክስት ቢያዩ ያምናሉ። ማለት ዳጣን ሊያምኗት ይችላሉ እንዳልጻፈች፣ ግን ደግሞ እንትና ናታን የመለሰው መልስ ሲያዩ ሊከብድ ይችላል። አቶ ደረጀ ጋሽ ደረጀ እንግዲህ የሚከብዳቸው ይመስለኛል ይህን ለማመን። ላይክ እንደ ወንድም ህያቸው እንደ እህቶች ህያቸው አንተ ለዚህ ቤት ወንድም ነህ ምናምን እያለው ነበር። ሶ ያንን ቃል አጠፈ ማለት ነው። ያንን ነገር ካላረገ እሱ
ወደ ፍቅር ምናምን ቀይሮ ለዛም በአጭር ጊዜ ውስጥ ግን ይከብዳል። እስከ መቼ የሚለው ይከብዳል። ብቻ ግን እሱ ደግሞ ያንን ነገር እሷ እንዳልሆነች ሲያውቅ ናታን በጣም ደብሮት በጠዋት ነበር ከቤት የወጣ። አይኗን ራሱ ማየት አልፈለግም ነበር። እሷም ስትፈልገው ነበር ዳጣ ራሱ ያው ለመናገር ይመስለኛል፣ ግን ለመናገርም አቅሙ የላትም። እሷ ስለማታውቀው ነው እንጂ ኦልሬዲ እሷም ይዟታል ይመስለኛል፣ ወደዋለች እንደኔ እይታ ማለት ነው። እና በጨረሻ ላይ ሲገናኙ መነጋገር ፈርተው ነበር። በእርግጥ ጓትልበት ይሆናል አንድ ቀን፣ ግን ያው ከእውነታ አይዘለልም፣ ከእውነታ ወዴትም አይኬድም። እና ይመስለኛል እንግዲህ የሚፋቀሩ ይመስለኛል። አቤጌል ቅጥል በይ ማርያምን አታገኙም። ናታንን ብትሞች አታገኙም። ተቃጠይ። ምን አስበሽ ነው አንቺ? ታያቸው በቃ ይኑሩበት፣ እነሱ ይፋቀሩበት። ሌላ ናታኖች አሉ፣ እነሱን አግቢ ብሎሻል አቶ ደረጀ። እናቲቱ ስትሰክስ ነበር አግብተው ተጋብተው ድርጅቶቻችንን ወርሰው እኔ እናንተ ርፍ ብለን እንትና እነሱ እየመሩ ውሃዬን ብቻ እያስተዳደርን ቁጭ እንላለን እያልሽ ነው። ልጅ እንደወለደ ሰው ማለት ነው። ይቺ አይደለም ድርጅት ኪችን አትመራም። የምታስጠላ አስቀያሚ ናት እንዳለ። በስማም በጣም የምታስጠላ ከምር የሰይጣን ሰንደል ለኳሽ ነው። እና አቶ ደረጀ እንደዛ እያለችው ነበረ። ግን በፈቃደኝነት ካልሆነ ከሱ ጋር እንዴት ብለው ሊጋቡ ይችላሉ? ማለት በመዋደድ ምናምን ካልሆነ በስተቀር እሱን ቢሆን ደስ ይላል። ግን ደግሞ እሷ እንድታስገድደው እንዲገድድ ተገድዶ እንትን እንዲል አይፈለግም ብሏል ማለት ነው አቶ ደረጀ። እንግዲህ እናቲቱም ወዲያው ስትመጣ እንደዚህ ብለሃን ነበር ወይ ወዲያው ልጁ ሲመጣ ብለሃል ነበር ወይ ምናምን ብለዋለች። ያው ብዬ ነበረ፣ ግን ቢሆንም ባይሆንም እንግዲህ ምንም ማድረግ አይቻልም ብሏል። ግን እናቲቱ ቢጋቡላት ደስ ይላታል። ግን ደግሞ ልጅቱ ለመጥፎ ናት ማለት የሴት አይነት ጸባይ የላትም። ሁሉ ነገር በገንዘብ ኦር በቃ ሰምቲንግ የሚደረግ ነው የሚመስላት። በቀስታ የሚደረግ አይመስላትም። ፍቅር ሲጀመር አታውቅም። ፍቅር ይዟታል እንጂ አታውቅም እንዴት እንደሚተዳደር። እና እንግዲህ መጨረሻውን የምናይ ይሆናል። ቀጣይ ምን ይፈጠራል አናውቅም። ብቻ እኔ ያስጠላችኝ ደግሞ መጪ እንትናን ስትሰድባት፣ ሰላምዬን ስትሰድባት፣ ወይኔ ግን እንዴት እንደሚያሳዝኑ ይሄ ማርያምን። እነሱ በቃ እናትና ልጅ እኮ እንደሆኑ ያስታውቃሉ። ግን እኔ እንጃ ያሳዝናሉ። ስትሰርባት ስትደርስ በጣም ቅስሟ ስብር ነው ያለው። አንቺ ድህነት አይደል እንዴ ምናምን እንደዚህ ያደረገሽ እና ኑሮሽ ነው ምናምን እዚህ የተቀጠርሽው ደልቶሽ ነው ምናምን እያለቻት ስትደርስ ዳጣ በጣም ነው የተናደደችባት። እና አንቺ እንደዚህ ትላለሽ፣ እንዴት እንደዚህ ትያለሽ? ብትወልድ አታደርስሽም ምናምን እያለቻት ነበረ። ግን ይከብዳል። የዛች ልጅቷ ነገረኝነት በጣም ከባድ ነው። እና ልጅቷም ያው ለምዳታለች፣ ሰላምዬም ለምዳታለች። ግን ዳጣ ደግሞ የፍቅር ማለት ለሰላምዬ ልትነግራት ብላ ምንድን ነው ያለሽ? ምን አድርጎሽ ነው ናችሁ የተጣላችሁት ምናምን ስትላት፣ አረ እባክሽ አይነገርም ምናምን ለሰው የሚነገር ነገር አይደለም ምናምን እያለቻት ነበረ። ግን ያው የሚፋቀሩ ይመስለኛል እንግዲህ በስተመጨረሻ። ግን ደስ ይላል። ስቃይ ያለው ግን ደስ ይላል። በህይወት መኖር የምትፈልጊ ከሆነ ከዚህ ቤት ውጪ ምናምን እያለች እያስፈራራቻት ነበር። በህይወት መኖር እፈልጋለሁ። ጉዳቸውን አላወቁ። ግን ያሰው ደረጀ ልጅ መሆኗን ሲያውቁ ምን ሊሉ ነው? ብቻ ይከብዳል። መኖር እፈልጋለሁ፣ በህይወት መኖር እፈልጋለሁ፣ ግን ደግሞ ከዚህ ቤት ንቅንቅ አለላትም ብላታለች። እንግዲህ ጸጉሯን ቦጫጨቀቻት፣ ነጫጨቻት። ደስ ይላል። ግን የትናንትናው ፓርቲ ዋናው ሜሴጇ አለመታየቱ ነው። እንግዲህ በያላችሁበት ሰላማችሁ ይብዛ። በቀጣይ ቪዲዮ እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ